ሄዳችሁ ራሱ እዛ ምንድን ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ሄዳ ስታወጡ ታዋቂ ምናምን እንደዛ አካባቢ ምልስ እልፍ ስትሉ መስማት ከኔ ምንም አይደበቅም። የምታስወጡትን የምትውሉትንም ነው የማውቀው እና ያን ያህል እንትን አትበሉ። መስማቴን እንደ ትልቅ ነገር ከዚህ ቪዲዮ በኋላ በጣም ብዙ ሰዎች ሜዲካል ኤቲክ የለም ወይ ፕራይቬሲ አይጠበቅም ወይ ምን ማለት ነው ሜሪስቶፕ ትክክል ካልሆነ እቺን ሴትዮ ለህግ ያቅርባት የተሳሳተ መረጃ ከሆነ ሐኪሞች የጤና ባለሙያዎች መረጃ እየሰጣችሁ ከሆነ ኤቲክስ እንዴት ነው አይከበርም ወይ ብሎ በጣም ብዙ ሰዎች ቪዲዮ ሰርተዋል። በጣም ጥሩ አንድ ነገር ላስታውሳችሁ የ120 ሚሊዮን ኢትዮጵያዊ ሚስጥር የሸጠው የመጀመሪያው ሰው ጠቅላይ ሚኒስተሩ ነው። ዲሴምበር 23 2025 ላይ 1.6 ቢሊዮን ዶላር ለአሜሪካ የሸጠው ጠቅላይ ሚኒስተሩ ነው። አስታውሱታላችሁ ይሄንን ቪዲዮ። በጣም ነው የሚያሳዝነው። ኢትዮጵያም ፈረመች ዲሴምበር 23 ከ5 ቀን በፊት። ስለዚህ ጠቅላይ ሚኒስተሩ አሳልፎ የእያንዳንዳችንን ሚስጥር ከሸጠ ሊያ ማታገኝበት ምንም ምክንያት የለም። ምክንያቱም ኢትዮጵያ አሁን ላይ ማንም ሰው መጥቶ ሆስፒታል ያስፈራራችኋል፣ ያከሌን ሚስጥር ስጡኝ ይላችኋል። እምቢ ካላችሁ ግድያ አለ። ማንም ታጣቂ መጥቶ ይወስዳችሁ። ይህንን ሐኪም ታስታውሱታላችሁ። ታጣቂ መጥቶ ወሰደው፣ ከዛ ተገደለ። ዳስት ይሄ ነው የሆነው። ስለዚህ ማንም ሰው መጥቶ በሚያስፈራራበት ሀገር ሴኪዩርድ ባልሆነበት ሀገር ላይ ይሄን መጠየቅ አግባብ ነው ወይ? ስለዚህ እያስታወሳችሁ የጤና ባለሙያውም መከራ ውስጥ ነው ያለ። ግን ሊያ የተናገረችው ነገር ሊሆንም ይችላል ላይሆንም ይችላል። ምክንያቱም ሊያ ከመንግስት ጋር የምትሰራ ሴት ናት። ብዙ ቪዲዮ ማሳያ አለ። ስለዚህ ቆም ብለን እናስብ። እኛም ሰዎች ነን።